ሰላም እንዴት ናችሁ? ወደ ቻናሌ እንኳን በሰላም መጣችሁ። እንግዲህ አብዛኞቻችሁ ምንም ሳሰሩ የማያቋርጥ የድካም ስሜት ይሰማችኋል፣ ወይም ደግሞ ያለምንም ምክንያት ይደብራችኋል፣ የስሜት መለዋወጥ ይኖራል። እናም ዛሬ በሚሊዮን የሚቆጠር ህዝብ ስለሚጎዳው ነገር ግን ትኩረት ስላልተሰጠው የሆርሞን አለመመጣጠን ችግር እናወራለን። ሆርሞኖች በሰውነታችን ውስጥ የሚገኙ መልእክት አስተላላፊዎች ናቸው። እነሱም ለምሳሌ ስሜቶቻችንን፣ እንቅልፋችንን፣ የሰውነት ክብደትን፣ ቆዳችንን፣ ኃይላችንን ወይም ጉልበታችንን፣ የመራቢያ አካሎቻችንን እና አጠቃላይ የሰውነታችንን ጤና ይቆጣጠራል። በሰውነታችን ውስጥ ሆርሞኖች ተመጣጣኝ ከሆኑ ጤናማ እንሆናለን፣ ኃይል ይኖረናል እና መልካም የሆኑ ስሜቶች ይሰሙናል። ነገር ግን ያልተመጣጠነ ከሆነ ፀጉራችንን ይጎዳል፣ ብጉር ያስቸግረናል፣ የወር አበባ መዛባት፣ ያለማቋረጥ የድካም ስሜት፣ የስሜት መለዋወጥ፣ ድብርት ወይም ተስፋ መቁረጥ እና ሌሎችም ችግሮች ይኖራሉ። ስለዚህ በዚህ ቪዲዮ ሆርሞን አለመመጣጠን ምን ማለት እንደሆነ፣ መንስኤዎቹ፣ ዋና ዋና ምልክቶቹና በተፈጥሮ መንገድ እንዴት ማስተካከል እንደምንችል እናያለን። እናም እስከ መጨረሻው ድረስ ከኔ ጋር ቆዩ፣ ምክንያቱም ቀለል ያሉ ዛሬ የምትጀምሩትን የተመጣጠነ የሆርሞን መጠን እንዲኖረን የሚያስችሉ ነጥቦችን እነግራችኋለሁ። በመጀመሪያ እንግዲህ የሆርሞን አለመመጣጠን ምን ማለት ነው? ሆርሞን ማለት በሰውነታችን ውስጥ የሚገኝ ኬሚካል ሲሆን በግላንዶች ውስጥ የሚዘጋጅ ነው። ልክ እንደ ታይሮይድ፣ ኦቫሪስ፣ ቴስትስ እና አድሬናል ባሉ ግላንዶች። እነዚህ በደም ስሮቻችን ውስጥ በመዘዋወር በሰውነታችን ውስጥ ለሚገኙ ኦርጋኖች ምን መስራት እንዳለባቸው መልእክት ያስተላልፋሉ። ለምሳሌ ኢንሱሊን ለሰውነታችን ስኳር እንዴት መጠቀም እንዳለበት ይነግረዋል። ታይሮይድ ሆርሞን ሰውነታችን በፍጥነትና ቀስ ብሎ እንዲሰራ ይቆጣጠራል። ኢስትሮጂን እና ፕሮጀስትሮን በሴቶች ላይ ያለው የወር አበባ ዑደትን ያስተካክላል። ቴስቶስትሮን የአጥንት ጥንካሬንና ኃይል በወንዶች ላይ ይቆጣጠራል። አሁን ይህ መልእክት ከፍተኛ ወይም አናሳ ከሆነ ኦርጋኖቻችን ግራ ይጋባሉ። ስለዚህ ይህ ማለት የሆርሞን አለመመጣጠን ነው። ጥቂት አለመመጣጠን ቢኖር እንኳን ለውጥ ይፈጠራል። ለዚህም ነው ሰዎች ታይሮይድ ችግር ካለባቸው ወይም ጭንቀት የተለየ ለውጥ በሰውነታቸው ላይ የሚያስተውሉት። የሆርሞን አለመመጣጠን መንስኤዎች ምንድን ናቸው? የሆርሞን አለመመጣጠን ችግር ዋነኛው ምክንያት የሆነውን እንመልከት። የመጀመሪያው ጭንቀት ነው። ሰውነታችን ኮርቲሶል ሆርሞን ያመነጫል፣ ስትረስ ሆርሞን የሚባለውን ማለት ነው። ኮርቲሶል ሆርሞን በከፍተኛ ሁኔታ ጨምሮ ለረጅም ጊዜ ከቆየ ልክ እንደ ኢስትሮጂን፣ ፕሮጀስትሮን እና ቴስቶስትሮን ያሉትን ሆርሞኖች መልእክት እንዳያስተላልፉ ይዘጋል። ለዛም ነው ጭንቀት ያለባቸው ሰዎች አብዛኛውን ጊዜ በብጉር፣ የፀጉር መሰባበር እና የተዛባ የወር አበባ ዑደት ያሉ ችግሮች የሚታይባቸው። ሌላው የአመጋገብ ሁኔታችን ነው። የበዛ ስኳር ወይም በፋብሪካ የተቀነባበሩ ምግቦች መመገብ የኢንሱሊን መጠን እንዲጨምር ምክንያት ይሆናል። ይሄም ሌሎች ሆርሞኖችን ይጎዳል። በተጨማሪም የቫይታሚን እና ሚኒራል እጥረት የታይሮይድ ሆርሞንን ይጎዳል። የእንቅልፍ ማጣት ችግር፣ በእንቅልፍ ወቅት ሰውነታችን የተስተካከለ የሆርሞን መጠን እንዲኖር ያደርጋል እና ሰውነታችን በቂ ረፍት ይኖረዋል። በቂ እንቅልፍ ካልተኛን የምግብ ፍላጎታችን፣ ስሜቶቻችን እና ኃይላችን ከቁጥጥር ውጭ ይወጣል። የተለያዩ የጤና ችግር ካለብን ልክ እንደ ታይሮይድ ሆርሞን መዛባት እና የስኳር በሽታ፣ እነዚህ የሆርሞን አለመመጣጠን እንዲኖር ቀጥተኛ የሆኑ መንስኤዎች ናቸው። መድኃኒቶች፣ አንዳንድ የወሊድ መቆጣጠሪያ መድኃኒቶች ወይም ለረጅም ጊዜ የሚወሰዱ መድኃኒቶች ሆርሞንን ይጎዳሉ። የአኗኗር ሁኔታችን፣ ማጨስ፣ የአልኮል መጠጦችን መጠጣትና የተለያዩ የሰውነት እንቅስቃሴዎችን አለማድረግ፣ እነዚህ ሁሉ የሆርሞን አለመመጣጠን በሰውነታችን ውስጥ እንዲኖር የሚያደርጉ ናቸው። ሌላው ደግሞ በተፈጥሮ የሚከሰቱ ነገሮች ናቸው። ልክ እንደ ጉርምስና፣ እርግዝናና ማረጥ። እነዚህ በተፈጥሮ የሆርሞን አለመመጣጠን እንዲኖር የሚያደርጉ ናቸው። አሁን እንዴት በሰውነታችን ውስጥ የሚገኙ ሆርሞኖች ከመጠን በላይ ወይም በታች ሲሆን ማወቅ የሚያስችሉን ምልክቶችን እናያለን። ሴቶች ላይ የሚታዩ ምልክቶች እነዚህ ናቸው። የተዛባና ከፍተኛ ህመም ያለው የወር አበባ፣ ድንገተኛ የክብደት መጨመር በተለይ ሆድ አካባቢ፣ የፀጉር መሳሳት ወይም የፀጉር መሰባበር፣ ብጉር፣ ለማርገዝ መቸገር፣ የስሜት መለዋወጥ ከወር አበባ በፊት። ወንዶች ላይ የሚታዩ ምልክቶች ደግሞ አነስተኛ ጉልበት ወይም የድካም ስሜት፣ የፀጉር መሳሳት ወይም መመለጥ፣ ዝቅተኛ የግብረ ስጋ ግንኙነት ፍላጎት፣ ጭንቀት ወይም ብስጭት። በወንዶችም በሴቶችም ላይ የሚታዩ ምልክቶች ደግሞ የማያቋርጥ ድካም፣ የእንቅልፍ ችግር ወይም ለመተኛት መቸገር፣ ጭንቀት፣ የምግብ መፈጨት ችግርና የወር መነፋት፣ ድንገተኛ የሆነ የክብደት ለውጥ። ነገር ግን አንድ ወይም ሁለት ምልክቶች ብናይም እንኳን ያ ማለት የሆርሞን አለመመጣጠን ማለት ላይሆን ይችላል። ነገር ግን ከዛ በላይ የሆኑ ምልክቶችን ካስተዋላችሁ ትኩረት መስጠት ይገባችኋል።
አሁን ወደ መፍትሄው እንሄዳለን። የአኗኗር ዘይቤያችን የሆርሞን አለመመጣጠን ለማስተካከል ትልቅ ሚና ይጫወታል። እነዚህን ነጥቦች በመከተል ሆርሞን አለመመጣጠንን ማስተካከል ይቻላል። ጤናማ ምግቦችን መመገብ፣ አትክልት፣ ፍራፍሬ፣ የቅባት እህሎች፣ ጥራጥሬ ልክ እንደ አቮካዶ፣ የወይራ ዘይት እና አሳ እነዚህ ለሆርሞን ምርት እጅግ አስፈላጊ ናቸው። ለምሳሌ ተልባ ኦሜጋ 3 በውስጡ ይዟል። ያም ጤናማ የሆነ የሆርሞን መጠን እንዲኖር ያደርጋል። ቋሚ የሆነ የሰውነት እንቅስቃሴ የተስተካከለ ኢንሱሊን እና ኮርቲሶል ሆርሞን እንዲኖር ያደርጋል። ቢያንስ በቀን ለ30 ደቂቃ የእግር ጉዞ ወይም የሰውነት እንቅስቃሴ ከፍተኛ የሆነ ለውጥ ለማምጣት ይችላል። ጭንቀትን መቆጣጠር፣ የትንፋሽ ልምምዶችን በማድረግ ጭንቀት እንዲቀንስ ማድረግ ይቻላል። እናም ሌሎች ሆርሞኖች ተመጣጣኝ እንዲሆኑ ያደርጋል። በቂ እንቅልፍ መተኛት፣ ከ7 እስከ 8 ሰዓት በደንብ መተኛት፣ ከመተኛታችን በፊት ስልክ አለመጠቀምና የምንተኛበትን ሰዓት ተመሳሳይ ማድረግ ይህ ጥሩ እንቅልፍ እንዲኖረን ይረዳል። በቂ ውሃ መጠጣት፣ ሆርሞኖች የሚጓዙት በደም ውስጥ ነው እና ውሃ ለደም ዝውውር እጅግ አስፈላጊ ነው። ጎጂ ነገሮችን አለመጠቀም፣ የታሸጉ በፋብሪካ የተቀነባበሩ ነገሮችን አለመጠቀም። የሕክምና ድጋፍ ማግኘት፣ ልምዶቻችንን መቀየር ብቻ በቂ አይደለም። ምልክቶቹ ብዙ ከሆኑ የሐኪም ክትትል ያስፈልገናል። በአጠቃላይ የሆርሞን አለመመጣጠን የተለመደና ብዙ ሰዎች ላይ ያለ ነው፣ ነገር ግን የሚስተካከል ነገር ነው። ጤናማ የሆኑ ምግቦችን መመገብ፣ የሰውነት እንቅስቃሴ ማድረግ፣ ጭንቀትን መቆጣጠር፣ በቂ እንቅልፍ መተኛትና ጎጂ የሆኑ ኬሚካሎችን በማስወገድ የተስተካከለ የሆርሞን መጠን እንዲኖር ያደርጋል። አስታውሱ፣ በየቀኑ የተወሰነ ለውጥ በጊዜ ሂደት ትልቅ ውጤት ያመጣል። በጣም አመሰግናለሁ ስለተከታተላችሁኝ እና በሚቀጥለው ቪዲዮ እንገናኛለን። ሰላም ሁኑ።